ዊንቸስተር የሚባሉት ጥንዶች የቤት ውስጥ ሰራተኝነት የሥራ ማስታወቂያ አውጥተው ወደ ቤታቸው መጣች። ኒና ዊንቸስተርም የሥራ ልምዷን አይታ የዲግሪ ምሩቅ መሆኗን ስታይ ላወጡት የሥራ ማስታወቂያ ከበቂ በላይ እንደሆነች ነገረቻት። ኒናም ለትክክለኛ ቤተሰቦች የቤት ሰራተኝነት ሆና መስራት እንደሚያስደስታት ነገረቻት። ኒናም የሥራ ድርሻዋ ምን እንደሚሆን ነገረቻት። ቤታቸውን ማጽዳት፣ የ7 ዓመት ልጇን ሲሲን መንከባከብ። ድርሻዋን ከነገረቻትም በኋላ እያዞረች ቤቱን አሳየቻት። የቤታቸውን ዲዛይን የሰራው ባለቤቷ አንድሪው እንደሆነ ነገረቻት። ወደ አንድም ትልቅ ቴሌቪዥንና መጠጦች የተደረደሩበት ክፍል አመጣቻትና ባለቤቷ አንድሩ በዚህ ክፍል ጊዜ ማሳለፍ እንደሚወድ ነገረቻት። ክፍሉን እሷም በፈለገችው ሰዓት መጠቀም እንደምትችል ከነገረቻት በኋላ ወደ ሁለተኛው የሳሎን ክፍላቸው አምጥታት ይህን ክፍል ብዙም አንጠቀምበትም አለቻት። ኒናም ግራ ገብቷት ቤታችሁ በጣም ጽድት ያለና የተስተካከለ ነው፣ የእውነት የቤት ሰራተኛ ያስፈልጋችኋል ብላ ጠየቀቻት። ኒናም እኔ እርጉዝ ነኝ እና እርዳታ ስለሚያስፈልገኝ ነው አለቻትና ነገር ግን ለባለቤቴ አንድሩ እንዳረገዝኩ እንዳትነግሪው፣ እንዳረገዝኩ አላረጋገጥኩም ገና ነው አለቻት። ሚሊም እንኳን ደስ አለሽ አለቻት። በቀጣይም ኒና የልጇ የሲሲን ክፍል አሳየቻትና ሚሊ ወደምትኖርበት ክፍል አመጣቻት። ቤቱ የድምፅ ማፈኛ ስላለው እንደፈለገች ሙዚቃ ከፍታ ማዳመጥ እንደምትችል፣ እንደፈለገች ቤቱን ማሳመር እንደምትችልም ነገረቻት። ኒና ቤቱን አስጎብኝታት ከጨረሰች በኋላ ውሳኔዋን ደውላ እንደምትነግራት ለሚሊ ነግራ ሸኘቻት። ነገር ግን ሚሊ የሥራ ዶክመንቶቿ በሙሉ በውሸት ያሰራቻቸው ስለሆኑ እሱን ኒና ካወቀች ደግማ እንደማደውልላት ታውቃለች። ሚሊም የህዝብ ሻወር ቤት ውስጥ ገብታ ከታጠበች በኋላ መኪናዋ ውስጥ ገብታ እዛው አደረች። በቀጣዩም ቀን ጠዋት ኒና ደወለችላትና በቤቷ ልትቀጥራት ዝግጁ እንደሆነች ነገረቻት። ሚሊም ስለቀጠረቻት አመሰገነቻት። የዛኑ ቀን ከሰዓትም ሚሊ ወደ ቤታቸው መጣች። ነገር ግን በሩን የሚከፍትላት አጣች። በዛው ግቢ ውስጥ ያየችውንም አንድ ጎልማሳ የበሩን መክፈቻ ኮድ ታውቀዋለህ ብላ ጠየቀችው። ብዙም ሳይቆይ ግን በሩ ተከፈተ። ሚሊም ወደ ቤቱ ስትገባ ቤቱ በጣም ተዝረክርኮ አገኘችው። ኒናም ወጥታ አገኘቻትና በቤቱን አሁን አዝጂው፣ ቢሮዬ ገብቼ ለማቀርበው ዝግጅት መለማመድ አለብኝ አለቻት። ሚሊ ይዛ የመጣችውን ዕቃዎቿን ወደ ክፍሏ ወሰደችላት። ሚሊም ቤቱን በደንብ አድርጋ አጸዳችው። አመሻሽ ላይም የኒና ባል አንድሩ ከልጃቸው ሲሲ ጋር መጡ። ኒናም መታ ሚሊን አስተዋወቀችው። አዲሷ አብራቸው የምትኖረው የቤት ሰራተኛቸው እሷ እንደሆነች ነገረችው። አንድሪው በሐሳቡ በመጀመሪያ ብዙም ባይስማማም ኒና ግን ያስፈልገናል ብላ አሳመነችው። ሚሊም ወደ ሰጧት ክፍል ስትገባ ትንሽዬ የታሸጉ ውሃዎችን የያዘች ፍሪጅ አገኘች። ሌላም ደግሞ የክፍሏ በር ከውስጥ መቆለፍ እንደማይቻል አስተዋለች። ከውጪ ብቻ ነው የሚቆለፈው። መስኮቱንም ለመክፈት ስትሞክር ንቅንቅ አይልም። በዚህን ሰዓት ኒና ምግብ ይዛላት ወደ ክፍሉ ገባች። እናም መስኮቱ አይከፈትም ብላ ነገረቻት። አክላም በግቢያቸው ውስጥ ያለውን ቴክኒሻን እንዲሰራው ነግርልሻለሁ አለቻት። በዚህ ሰዓት ሚሊ ስገባ ያገኘው ቴክኒሻን ነው ወይ ብላ ጠየቀቻት። ኒናም ኤንዞ ይባላል መልካም ሰው ነው አለቻትና ልትወጣ ስትል ሚሊ የክፍሌን ቁልፍ ስጪኝ ብላ ጠየቀቻት። ኒናም ሳቀችና በኋላ ላይ እሱን አመጣልሻለሁ፣ ይህ ክፍል አንድሩ ዕቃዎቹን የሚያስቀምጥበት ክፍል ነበር አለቻት። ቀጥላም ኒና አዲስ ስልክ አውጥታ ሰጠቻትና በስልኩ ውስጥ ገንዘብ ስለተሞላበት ለቤት አስቤዛ ስትፈልጊ በስልኩ መግዛት ትችያለሽ አለቻት። በቀጣዩ ቀንም ሚሊ ተኝታ ረፍዶባት ከእንቅልፏ ነቃችና ወደ ሳሎኑ ሮጠች። ኒናንም ተናዳ ሳሎን ውስጥ ዕቃዎችን እየጣለችና እየሰባበረች አገኘቻት። ምን ሆንሽ ብላ ብትጠይቃትም አቀርበዋለሁ ብላ የተዘጋጀችበትን የሥራ የንግግር ጽሑፍ ካስቀመጠችበት እንዳጣችው ነገረቻት። አንድሪውም ከተኛበት ተነሳና እየተበሳጨች ያለችውን ሚስቱን አረጋጋት። ልጃቸውን ሲሲንም ወደ ትምህርት ቤት እንደሚያደርሳትና እሷ ተረጋግታ ደግማ ጽሑፉን እንድትጽፍ ነገራት። ሚሊም ኒና ያበላሸችውን ቤት ማጸዳዳት ጀመረች። አንድሪውም ሚስቱ ኒና ሰሞኑን ለምን በተደጋጋሚ ስሜታዊ እንደምትሆን እንዳልገባው እናም እያሳሰበችው እንደሆነ ነገራትና ማጽዳቱን ላግዝሽ አላት። ሚሊም አትቸገር ራሴ ያጸዳዋለሁ አለችውና ቆሻሻውን ልጥል ወደ ውጪ ስትወጣ ኤንዞን ውጪ ያገኘችው። እዚህ ቤት ምን እያደረግሽ ነው አላትና ንግግሩን ሊቀጥል ሲል ኒናን በመስኮት ስታያቸው አያትና እያጉረመረመ ንግግሩን ሳይጨርስ ጥሏት ሄደ። ምሽት ላይ ሚሊ ራት ሰራችና ለልጃቸው ለሲሲ ያቀረበችላትና ሲሲን ጁስ ልቅዳልሽ ወይ ብላ ጠየቀቻት። ሲሲም ቅጅልኝ፣ ነገር ግን አሁን ባቀረብሽው ብርጭቆ አልጠጣም፣ ቆሻሻ ነው፣ ሌላ አምጪ አለቻት። ሚሊም አሁን ነው ከማጠቢያ ውስጥ ያመጣሁት ብትላትም ልጅቷ አልሰማም አለቻት። አንድሪውም በዚህ ሰዓት መጣና ቁጭ በይና አብረሽን ቢ ሲላት ሚሊ ጨዋነት በተሞላው አይ አብሬያቸው አልቀርብም አለችው። ወደ ክፍሏም ገባችና የአንድሪውን ኢንስታግራም ፎቶዎች እያየች በድንገት የክፍሏ በር ተንኳኳና አንድሪው ከፍቶ ገባ። የመጣውም ኬክ ይዞላት ነው።
እየቀረባትም እየመጣ ሚሊ ከእንቅልፏ ባና ተነሳች። በህልሟ ነበር ያየችው። ሚሊ ተነስታም ቁርስ እያሰናዳች ኒና መታ የክፍሏን ቁልፍ ሰጠቻትና ማታ እኔ ባልነበርኩበት ሰዓት አንድሪውና ሲሲ አስቸገሩሽ ወይ ብላ ጠየቀቻት። ሚሊም ምንም አላስቸገሩኝም አለቻት። ኒናም አንድሩ የኔ ምግብ ብዙም አይጣፍጠውም፣ ነገር ግን ምንም ሳይነጫነጭ ነው የሚበላው አለቻት። ከቀናቶችም በኋላ ቅዳሜ ቀን ላይ ኒና ሚሊን ልጄ ሲሲን ዳንስ ወደምትማርበት ትምህርት ቤቷ ውሰጅልኝ አለቻት። ሚሊም ዛሬ እኮ የረፍት ቀኔ ነው ብትላትም ኒና አላዳመጠቻትም። ሚሊም አልቀርበት ቀጠሮ አለኝ ዛሬን ልቀቂኝ ብላ እየጠየቀቻት አንድሪው የሚያወሩትን ሰምቶ መጣና እኔ ራሴ ሲሲን ወደ ትምህርት ቤቷ ወስዳታለሁ አላቸው። ሚሊም ወደ ፖሊስ ጣቢያዋ ቀጠሮዋ መጣች። ፖሊሷም ስላለችበት ሁኔታ አሁን ምን እየሰራች እንደሆነ ጠየቀቻት። ሚሊም በሰው ቤት ተቀጥራ መስራት እንደጀመረች ነገረቻት። ፖሊሷም አሁን የያሽውን ስራ ጠበቅ አድርገሽ ያዢ፣ አለበለዚያ ወደ እስር ቤት ተመልሰሽ ሚቀርብሽን 5 ዓመት ታስረሽ ትወጫታለሽ ብላ አስጠነቀቀቻት። ሚሊ ስትወጣም ኒና ደወለችላትና ሲሲን ከዳንስ ትምህርት ቤቷ ወደ ቤት ይዛት እንድትመጣ ነገረቻት። ሚሊም ሲሲ ዳንስ መሰለጥንበት ትምህርት ቤት መጣች። ነገር ግን የኒና ጓደኛ ፓትሪስ ሲሲ ከልጇ ጋር ወደ እነሱ ቤት እንደምትሄድ ከሳምንት በፊት ከኒና ጋር እቅድ እንዳቀዱ ነገረቻት። ሚሊም አይ ኒና ይዘሻት ነይ ብላኛለች ስትላት ለኒና ፓትሪስ ደወለችላት። በሚገርም ሁኔታም ኒኒ ሚሊን ሄደሽ ሲሲን አምጫት አላልኳትም ብላ ካደቻት። ሚሊ በዚህ ተናዳ ወደ ቤት ብቻዋን ስትመጣ ከአንድሪው እናት ኤቨሊን ጋር አስተዋወቀቻት። ከቻይናም ሳህንና የውሃ መጠጫ እንደ ስጦታ ይዛላቸው መታለች። አንድሪውም ብዙም ሳይቆይ መጥቶ ተቀላቀላቸው። የዛኑ ቀን ምሽት ላይ ሚሊ እንቅልፍ አልወስዳላትና ፊልም ልታይ ወደ ሳሎን ወረደች። ከደቂቃዎችም በኋላ አንድሪው መጣና ተቀላቀላት። ሚሊም ይቅርታ ጠየቀችውና ልትሄድ ስትነሳ አብራው እንድትቆይ ጠየቃት። የቤተሰብ ጨዋታም አብረው አዩ። ሚሊም ይህን ፕሮግራም እንደምትወደው ነገረችው። አንድሪውም ስለ ቤተሰቦቿ ጠየቃት። ሚሊም ብዙም እንደማታገኛቸው ነገረችው። ድባባቸውንም ለመቀየር ብሎ አንድሪው እኔ፣ አንቺ፣ የኔ ቤተሰቦች እና ኒና አንድ ላይ እዚህ ፕሮግራም ላይ ብንቀርብ እናሸንፍ ነበር ብሎ ቀለደ። ሚሊም ያስቀረውን አየችና የኒናስ ቤተሰቦች አለችው። አንድሪውም የኒና ቤተሰቦች የሞቱት ኒና ገና ልጅ እያለች እንደነበርና ፖሊሶችም እስካሁን ጊዜ ድረስ የሞታቸውን ምክንያት ሊደርሱበት እንዳልቻሉ ነገር ግን ኒና ራሷ ነች የሞቱበትን እሳት ያቀጣጠለችው ተብሎ እንደሚወራ አጫወታት። በዚህም ቅጽበት ኒና መጣችና ሁለቱን ተቀምጠው አገኘቻቸው። አንድሪው ሚስቱ ኒናን አብረን የቤተሰብ ጨዋታ እያየን ነበር አላትና ሁለቱን ጥሏቸው ሄደ። ኒናም ጊዜ ሳታባክን ሚሊን ከስራ አባረረቻት። ሚሊም ይቅርታ አድርጊልኝ ብላ ለመነቻት። ኒናም ትንሽ አመነታችና ከባሌ ራቂ ብላ አስጠንቅቃ ወደ ስራዋ መለሰቻት። በቀጣዩ ቀንም ኒና ለእርጉዝ ጓደኞቿ ቁርስ ሰርታ እየሰጠቻቸው ስለ ልጆቻቸው ሞግዚቶች መጥፎ ነገሮችን ሲያወሩ ሰማቻቸውና እኔም አሁን ሞግዚት እየፈለግኩ ነው አለቻቸው። አርግዘሻል? ስንት ወር ደረሽ? ብለው ሲጠይቋትም ኒና አላረገዝኩም፣ ነገር ግን ከአንድሪው ጋር ለመውለድ አቅደናል አለቻቸው። በዚህን ሰዓትም ስልክ ተደወለላትና ተነስታ ወጣች። እሷ ዞርም ስትል ሴቶቹ እሷን ማማት ጀመሩ። ፓትሪሻ የምትባሏም ባሏ አንድሪው ግን ምን አይነት መልአክ ቢሆን ነው የኒናን ባህሪ ችሎ የሚኖረው አለቻቸው። አክላም ኒናን ሲያገባት አንድ ነገር እንዳልነበራት ስትነግራቸው እነሱም ለ9 ወር የአእምሮ ህሙማን መርጃ ውስጥ እንደነበረች አንስተው አሟት። ሚሊም ክፍሏ ገብታ ስታስብ ኒና እንዴት እርጉዝ ነኝ ብላ ተዋሻለች ብላ ገረማት። በድንገትም ኒና በሯን በርግዳ ገባችና ከሲሲ ጋር የሚመጣው ቅዳሜ አብረሽዋይ እኔና አንድሪው የሆስፒታል ቀጠሮ አለን አለቻት። ሚሊም እሺ ብላ ተስማማች። ቅዳሜም ደረሰ። ኒና እና አንድሪው ተያይዘው ሲወጡ ሚሊ ኒና የምትወስደው መድኃኒት አየችው። መድኃኒቱም የአእምሮ ህመምተኞች የሚወስዱት መድኃኒት ነው። ጊዜም ሳታጠፋ ሚሊ ለጓደኛዋ ሌክሲ ደወለችላትና ሌላ ቤት ፈልጊልኝ፣ ከዚህ ቤት መውጣት አለብኝ አለቻት። ነገር ግን ይህንን ስታወራ ሲሲ ሰማቻትና ሚሊን ጥረሽን ልትሄጂ ነው ወይ ብላ ጠየቀቻት። ሚሊም አይደለም ጥያቸው አልሄድም አለቻትና ለቁርሷ ሳንድዊች እየሰራችላት ዝም ስለተባባሉ ዝምታውን ለመስበር ሲሲን ትምህርት ቤት የሚመች ሰው የለም ወይ ብላ ጠየቀቻት። ጥያቄው ግን ሲሲን የበለጠ መጥፎ ስሜት ውስጥ ከተታት። እናም ሲሲ የኔ ጓደኛ የመሆን ግዴታ የለብሽም አለቻት። ሚሊም ግዴታ ሆኖብኝ ሳይሆን ስለምወድሽ ነው ማቀርብሽ አለቻት። በዚህ መሃል በድንገት ኒናን ስትጮህ ሰሟት። ኋላ ላይም አንድሪው ሚሊን አገኛትና ኒና መውለድ እንደማትችል እንደተነገራት ነገራት። አክሎም ለዓመታት ለመውለድ ሲሞክሩ እንደነበርና ሁሌም ልጆች እንዲኖሩት እንደሚፈልግና የሲሲም ትክክለኛ ወላጅ አባቷ እንዳልሆነ ነገራት። የዛኑ ቀን ምሽትም ሚሊ ጩኸትና ጭቅጭቅ ሰምታ ተነሳች። ልታያቸውም ስትወጣ ኒናን በደም የተጨማለቀ መስታወት ይዛ በሚያስፈራራ ሁኔታ ፈገግ ብላ አገኘቻት። አንድሪው መጣና መስታወቱን ከእጇ ላይ ወሰደባትና በሩን ዘጋው።
በቀጣዩ ቀን ጠዋትም ኒና ሚሊን እርጉዝ ነኝ ብላ ስለዋሸቻት ይቅርታ ጠየቀቻት። ሚሊም ችግር የለውም ብላ ፈገግ አለች። ኒናም በመሃላቸው ሰላም እንዲኖር ልብሶቿን አምጥታ ውሰጃቸው አለቻት። በመጀመሪያ ሚሊ ብታቅማማም ኒና ከልቧ እንደሆነ ሲገባት ተቀበለቻት። ቀጥላም ኒና ሚሊን አንድ ውለታ ዋይልኝ አለቻት። 2 ወደ ኒውዮርክ የሚወስድ ትኬትና ውድ ሆቴል አልጋ ያዢልኝ፣ አንድሪውን ስላስከፋውት መካስ አለብኝ፣ ሲሲንም ጓደኛችን ጋር እናደርጋታለን፣ አንቺም ስራ መግባት አይኖርብሽም አለቻት። ኋላ ላይም ሚሊ ሲሲን ከዳንስ ትምህርት ቤቷ ልታመጣት ሄደች። በዛ ያገኘቻትም የሌላ ልጅ እናት ለዊንቸስተር ቤተሰቦች የምትሰሪዋ አዲሷ ሰራተኛቸው አንቺ ነሽ ወይ ብላ ጠየቀቻት። ሚሊም አዎ ስትላት ሴትዮዋ ሲሲ በብዙ ከባድ ነገሮች ውስጥ ነው ያለፈችው፣ በአንድ ጊዜ ኒና እሷን በገንዳ ውስጥ አስምጣ ልትገላት፣ ራሷን ደግሞ ከልክ በላይ መድኃኒት ወስዳ ራሷንም ሲሲንም ልታጠፋ ሞክራ እንደነበረና አንድሪው ደርሶ ሁለቱንም እንዳተረፋቸው ነገረቻት። ወደ ቤትም ስትደርስ ሚሊ ኤንዞ አገኘችው። ስለ ኒና የሚያውቀውን ነገር እየጠየቀችው ኒና ተበሳጭታ መጣችና 2 የኒውዮርክ ቲኬቶችን ለምን ገዛሽ ብላ ጮኸችባት። ሚሊም አንቺ እኮ ነሽ ግዢ ያልሽኝ አለቻት። ነገር ግን ኒና ውሸትሽን ነው፣ እኔ አላልኩሽም፣ የገዛሽውም ቲኬት መመለስ እንኳን የሚቻል አይደለም፣ ስለዚህ የገዛሽበትን ከደሞዝሽ ላይ እቀንስብሻለሁ እያለቻት አንድሪው ወደ ቤት መጣ። ኒናም ሚሊ ያደረገችውን ነገረችው። አንድሪው ሚሊን በቃ ችግር የለውም አንቺ አትከፊም አላት። ከቀናቶችም በኋላ ኒናና ሲሲ ወደ አንድ የስዕል ካምፕ ሄዱ። ሚሊም ሻወር ወሰደችና ስትወጣ ከአንድሪው ጋር ተገናኘች። ወጣ ባለ ሁኔታ ይቅርታ ጠየቃትና ሄደ። ኋላ ላይም አንድሪው ሚሊን የገዛሽውን ትኬት ገንዘቡን ማስመለስ አልቻልኩም፣ እናም በገዛሽው ትኬት አብረሽኝ እንሂድና ፕሮግራሙን እንመልከት አላት። ሚሊ በመጀመሪያ አቅማማችና በመጨረሻም ተስማማች። ቀጥላም የኒናን ልብስ ለበሰች። ፕሮግራሙንም አብረው ተመለከቱና ተዝናኑ። ሆቴልም ገብተው አባቱ ባወረሰው ገንዘብ የራሱን ሌላ ካምፓኒ ለመክፈት እንዳሰበና ሁሌም ጥሩ ባልና ብዙ ልጆች እንዲኖሩት እንደሚመኝ ለሚሊ ያጫወታት። ሚሊንም ልጆች እንዲኖሩሽ ትፈልጊያለሽ ወይ ብሎ ጠየቃት። እሷም አዎ አንድ ቀን እንዲኖረኝ ፈልጋለሁ አለችው። በመጨረሻም ሁለቱ ወደ የያዙት የሆቴል ክፍሎቻቸው ገቡ። ሚሊም ስልኳን ስታበራው በኒና የንዴት ቴክስት ሜሴጆች ተሞልቷል። ወደ አንድሪው ክፍልም መታ ቴክስቶቹን አሳየችው። በጣም ስለደበራትም ሚሊ አለቀሰች። አንድሪውም አባበላት። 1-2 የተባባሉም አንድ ላይ አደሩ። በቀጣዩ ቀን ጠዋትም ተያይዘው ወደ ቤት ሲመለሱ ኒና በቤቱ እንደሌለች ሲረዱ ሐሳብ ቀለለላቸው። ብዙም ሳይቆይ ኒናም ወደ ቤት መጣችና ማታ ላይ ተናዳ ስለላከችላት የቴክስት ሜሴጆች ሚሊን ይቅርታ ጠየቀቻት። ነገር ግን ስለተጠራጠረቻት ሚሊን የእረፍት ቀንሽን ግን እንዴት አሳለፍሽው አለቻት። ሚሊም ከጓደኛዬ ሌክሲ ጋር ወጣ ብለን እየጠጣን አሳለፍኩት ብላ ዋሸቻት። ምግብም አቀረበችላት። ኒናም ፈገግ ብላ ባለሙያ ነሽ ብላ ምግቧን አደነቀችላትና አንድሪው እንዲያውቅ ብላ እንደዚህ ጥሩ ማብሰል የተማርሽው ለ10 ዓመታት በታሰርሽ ጊዜ ነበር ወይ ብላ ጠየቀቻት። ሳትመልስላትም ከእስር ታርመሽ ወጥተሽ እንደ አዲስ ህይወትሽን መጀመርሽ ጥሩ ነው አለቻት። ቀጥላም መግዛት ያለባትን የአስቤዛ ዝርዝር ሰጠቻትና የኔን መኪና ይዘሽ ሂጂ ብላ የመኪናዋንም ቁልፍ አብራ ሰጠቻት። እቃዎቹን እየገዛችም አንድ የኒናን ጓደኛ አገኘቻት። ሴትዮዋም ብዙ ጊዜ የቤት ሰራተኞች አሰሪዎቻቸው የሚሰጧቸውን ስልክ አይቀበሉም፣ ምክንያቱም ያሉበትን ቦታ በሙሉ እየተከታተለ ለአሰሪዎቻቸው ስለሚልክ አለቻት። ይህን ስትላትም ሚሊ በዚህ አይነት ከአንድሪው ጋር ኒውዮርክ መሄዴንና አብረን እንዳደርን ታቅ ነበር ማለት ነው አለች። ከሱፐርማርኬቱ እንደወጣችም ፖሊሶች መጥተው ያዟት። ምክንያታቸውም ኒና ይዘሽ ሂጂ ያለቻትን መኪናዋን በውሸት ጠፋብኝ ብላ ለፖሊሶች በማመልከቷ ነው። አንድሪውም በቦታው መጣና አስፈታት። እየወሰዳትም ሚሊ ታስሬ የነበርኩት የሃይስኩል ተማሪ የነበርኩ ነበር አለችው። አንድሪውም ስላለፈው ህይወትሽ ለኔ ማስረዳት አይጠበቅብሽም፣ ጥሩ ሰው እንደሆንሽ አውቃለሁ አላት። ሚሊና አንድሪው ወደ ቤት ሲመለሱ ኒና የተዝናኑበትን ትኬት ታይታ የዛን ቀን አብራችሁ ነው ያደራችሁት ብላ አፋጠጠቻቸው። ሁለቱም አንድሪውም ሚሊም በፍጹም አብረን አላደርንም ብለው ዋሿት። አንድሪውም አሁንም ነገሮችን እየፈጣጠርሽ ማሰብ ጀምረሽ ነው አላት። ኒና በድጋሚ ሚሊን ከዚህን ሰዓት ጀምሮ ከስራሽ ተባረሻል አለቻት። ነገር ግን በድንገት አንድሪው ጮኸ እና ራሷ ኒናን ከቤቴ ውጪ አላት። ኒናም ከመውጣቷ በፊት ሚሊን በጥፊያ ጮለቻት። ወጣም ሄደች። ኒና ከሄደችም በኋላ ሚሊም በቃ እኔም ልሂድ፣ ሌላ የተረጋጋ ስራ ፈልጌ መግባት አለብኝ አለችው። ነገር ግን አንድሪው ከኔ ጋር አብረሽ ሁኚ፣ እዚሁ ቆይ አላት። ሚሊም ተስማማች። ለቀጣዮቹ ሳምንታትም ህይወት ለሚሊ በጣም ጣፋጭ ነበረች። በአንድ ቀን ጠዋት ላይም አንድሪው ለሚሊ እናቱና ሌሎችም ሴቶች ፈገግታውን በጣም እንደሚወዱለት ነገራት።
በሌላ ቀን ጠዋት ሚሊ ለአንድሪው ቁርሱን እየሰራችለት ኤንዞ በመስኮት በኩል አፍጥጦ እያያት በድንገት አየችውና ደነገጠች። የአንድሪው እናት ያመጣችውንም ሰሃን ከእጇ ለቀቀችው። ተሰበረም። ለአንድሪውም ጊዜ ሳታጠፋ ነገረችው። አንድሪውም ኤንዞን ጊዜም ሳያጠፋ አባረረው። ሚሊም እናቱ ያመጣችለትን ሰሃን ስለሰበረች ይቅርታ ጠየቀችው። አንድሪውም ችግር የለውም፣ ነገር ግን የተሰበሩትን አንድ በአንድ ለቅመሽ አምጫቸው ለሰሪ ሰጥቼ በማስቲሽ እንዳጣብቁት አስደርገዋለሁ አላት። ምሽት ላይ ሚሊ አንድሪው የተሰበረው ሰሃን ላይ ያፈጥጣ አገኘችውና ችግር አለ ወይ ስትለው የተሰባበሩም ቢሆኑ ለምን አላጸዳሻቸውም አላት። እሷም ጣቴን ይቆርጥብኛል ብዬ ነው አለችው። አንድሪው ምንም አላላትም። ወደ ክፍሏ ይዟት ሄደና የሚጠጣ ሻምፓኝ ሰጣት። ከትንሽ ሰዓታት በኋላ ሚሊ ብቻዋን ነቃች። በሩን ለመክፈት ብትሞክርም በሩ ከውጭ በኩል ተቆልፏል። ደንግጣም አንድሪውን እየጮኸች ክፈትልኝ እያለች ተጣራች። አሁን ታሪኩ ወደ ኋላ ይመልሰናል። ኒናን ከቤት አንድሪው ሲያባረራት እንደ ማዘንና እንደ መናደድ በደስታ ስትጨፍርና ከአንድሪው ቁጥጥር ውጪ በመሆኗ ስትደሰት ያሳየናል። አክሎም አንድሪው በጣም ጨካኝ ተማቺና በጣም ሴረኛ እንደነበርና ኒናን ሲያሰቃያት እንደነበር ያሳየናል። የኒና የህይወት ፈተና የጀመረው ገና በ8 ዓመቷ ላይ ነበር። አንድሪው ለሰዎች እንደሚናገረው ቤተሰቦቿ የሞቱበትን እሳት እሷ አልነበረችም ያቀጣጠለችው። ኒና የልጅነት ህልሟ ጠበቃ የመሆን ነበር። ነገር ግን ህይወቷ ሌላ መስመር የያዘው ከአስተማሪዋ ጋር የፍቅር ግንኙነት ጀምራ ሲሲን ስታረግዝ ነበር። አስተማሪው እንዳረገዘች ሲያቅ እሷንም ከነ ልጇ አላቃችሁም አላቸው። ህልሟንም ወደ ጎን አድርጋ ልጇን ለማሳደግ በሴክሬተሪነት ተቀጥራ እየሰራች በአንድ ቀን የምትሰራበት ቢሮ አለቃዋ ሸሚዟ ላይ እርጥበት ያይና ሲቆጣት ስብሰባው ላይ አንድሪው ነበር። ለመጀመሪያም ጊዜ ያያት የዛን ቀን ነው። አስጠርቷትም በጮኸባት ጠበቃው ስም ይቅርታ ጠየቃት። ራትም ጋበዛት። በ6 ሳምንት ትውውቃቸውን ብቻ አግቢም ብሎ ተንበረከከላት። ኒናም ተቀበለችው። የመሰላትም ኒና መጨረሻዋ እንደሰመረ ነበር። ነገር ግን ከሷ በፊት የነበረችው ፍቅረኛው የሰርጋቸው ቀን ቀርታበት እንደነበር ስታቅ ውስጧ ትንሽ ጥርጣሬ ነበረው። በአንድ ቀንም አንድሪው የኒና የፀጉሯ ስሮች መታየት እንደጀመሩ አየና ፀጉርሽን ተሰሪ ብሎ አስታወሳት። በማግስቱም ግን ሲያገኛት አልተሰራችውም። ልጇ ሲሲን የጓደኛዋ ቤት ስታደርስ ስትሰራ ፀጉሯን እንደረሳችው ነገረችው። የቤታቸው አናት ላይም ወዳለው ቤት ፋይል አምጪልኝ ብሎ ላካት። ልክ ክፍሉ ስገባም በሩን ከውጪ ቆለፈባትና 100 የፀጉሯን ዘለላ ከስሩ እየነቀለች በበሩ ስር እንድትሰጠው አዘዛት። ፀጉር ማንነትን ይገልጻልና መጠበቅና መንከባከብ ያለብሽ ነገር ነበር አላት። ኒና እያለቀሰችና አማራጭ ስላልነበራት ያላትን አደረገችና ፀጉሯን ከስሩ ነቅላ በበሩ ስር አደረገችለት። ነገር ግን አየውና አንድ የፀጉር ዘለላ ይቀራል። እንደ አዲስ ሌላ 100 የፀጉሯን ዘለላ ካናቷ ላይ ከነስሩ አስነቀላት። ያላትን ካደረገች በኋላ በሩን ከፈተላት። የሰጣትንም ውሃ ጠጣችና ልጇን ሲሲን ለማየት በደረጃው ሮጣ ወጣች። ነገር ግን እንደከፈተላት ያጠጣት ውሃ በውስጡ አደንዛዥ ዕፅ እንደነበረው ገባት። ራሷንም ሳተች። በዚህ ሰዓት አንድሪው ልክ ኒና ልጇን ሲሲን በገንዳ ውስጥ አስምጣ ልትገላት እንደሞከረች አድርጎ አዘጋጃት። ፖሊስም ጠራና የአእምሮ ችግር እንዳለባት ተደርጎ እንድትቆጠር የድብርትና የጭንቀት መድኃኒትም እንድትወስድ አስደረጋት። እሷን ባገታት ጊዜም አንድሪው ልጇ ሲሲ በጣም እንድትወደው አድርጎ ስለነበር ኒናም አብራው ታግታ ከሱ ጋር እንድትኖር አስገደዳት። አንድሪውን ከውጪ ለሚያየው ሰው ራሱን ልክ እንደ እንከን የለሽ ጥሩ ባል ስሎ ኒናን ግን እንደ መጥፎና የአእምሮ ችግር እንዳለባት ሴት እንድትቆጠር አድርጓታል። አንድሪው ከኒና ልጅ መውለድ ይፈልጋል። ነገር ግን ኒና ስለማትፈልግ በውስጧ የእርግዝና መከላከያ አስቀብራ ለዶክተሩ ደግሞ ገንዘብ ሰጥታ መውለድ እንደማትችል እንዲነግረው አስደረገች። ኒና ከልጇ ሲሲ ጋር ለመጥፋት ለኤንዞ ነግረውት ፓስፖርት አዘጋጅቶላቸው አንድሪው ደረሰባቸውና አስቀራቸው። ኒና ሌላ ያገኘችው የአንድሪው ትልቅ ድክመቱ መወደድና መደነቅ ነው። ስለዚህም እቅዷን መጠንሰስ ጀመረች፣ እሷን የምትተካ ሴት ማግኘት። ሚሊ ልክ አንድሪው እንደሚፈልጋት አይነት ሴት ሆና አገኘቻት። ብቸኛ ነች፣ ስራ የላትም፣ እናም የሚረዳት ሰው ትፈልጋለች። እነዚህ ሙሉ ለሙሉ አንድሪው የበላይነቱን ለማሳየት የሚፈልጋቸው ሁኔታዎች ናቸው። ለዛም ቀጠረቻት። ወደ አሁንም ስንመለስ አንድሪው ሚሊን የሰበርሽው የቻይና ሰሃን መተካት የማይቻል ነገር ነው አላት። ሚሊም ማወቅ ያልነበረም የሰበርኩት እኮ አለችው። ነገር ግን አንድሪው አልሰማትም። አንዱን የሰሃኑን ስባሪ በበሩ ስር ሰጣትና የሆድሽን ቆዳ በዚህ 21 ጊዜ እየተለተልሽ አስመሪበት አላት። ሰሃኑ የተሰባበረው 21 ቦታ ስለሆነ ነው። በስነ ስርዓት ካላደረገችውም እንደ አዲስ ራሷን መተልተል እንደሚኖርባት አስጠነቅቃት። ሚሊም ራሷን ከመተልተሏ በፊት እስር ቤት የገባችበትን ምክንያት ማስታወስ ጀመረች። የታሰረችውም ልክ እንደ አንድሪው ሀብታምና በሰዎች ሁሉ ተወዳጅ የነበረን ሰው ገላ ነበር። የገደለችውም ጓደኛዋን አስገድዶ እየደፈራት አግኝታው እሷን ለማዳን በስህተት ነበር። ነገር ግን ጓደኛዋ ሁኔታውን ሁሉ ካደች፣ ቤተሰቦቿም ከዷት። እናም 15 ዓመት በዚህ ምክንያት ታስራ ነው የወጣችው። ሚሊ
21 ጊዜ ራሷን ከተለተለች በኋላ ራሷን ስታ ወደቀች። በተመሳሳይ ሰዓት ኒና ልጇ ሲሲን ወደ ካሊፎርኒያ ጠዋት እንሄዳለን ስትላት ሲሲ ሚሊንም አብረን እንውሰዳት አለቻት። ኒና ሚሊ አሁን ከአንድሪው ጋር ናት አለቻት። በማግስቱ ጠዋት አንድሪው ለሚሊ በሩን ከፈተላትና ያልኩሽን ቅጣትሽን ፈጽመሻል፣ ከዚህ በኋላ የፈለግሽውን ነገር በሙሉ አደርግልሻለሁ ብሎ ቃል ገባላት። በድንገት ግን ሚሊ ፍሪጁ ስር ባገኘችው ትንሽ ቢላዋ ወጋችውና ከክፍሉ ሮጣ ወጣችና ክፍሉን ከውጪ ቆለፈችበት። ቢላዋን ፍሪጁ ስር ደብቃ ያስቀመጠችው ኒና ነበረች። የአንድሪውንም ስልክ ሚሊ አንስታ ስከፍተው በክፍሉ ውስጥ የተደበቁ ካሜራዎች እንዳሉና በስልኩ እንደሚቆጣጠራቸው አየች። ተረጋግታም ቁርሷን እየበላች እናቱ የኔ ቆንጆ ልጅ ብላ ቴክስት ላከችለት። ይህንንም ስታይ አንድ ሀሳብ መጣላት። እናቱ ከቻይና ይዛለት የመጣቻቸውን የቻይና ሳህኖች በሙሉ ሰብስባ አንድሪው ጋር መጣችና የፊት ጥርሱን በምትሰጠው መንቂያ ካልነቀለው እንደምትሰባብራቸው ነገረችው። መሰባበርም ጀመረች። አንድሪውም ሲበስበት የፊት ጥርሱን በከባድ ሲቃ ነቅሎ አወጣው። ሚሊም እመለሳለሁ ብላ ጥላው ሄደች። የዛኑ ቀን ምሽትም ኒና ሚሊን ለማዳን ወደ ቤታቸው ተመልሳ መጣች። በር ውስጥ የተቆለፈባት ሚሊ መስላት አንድሪውን ሚሊ የቆለፈችበትን ክፍል ስከፍተው ሚሊ በስልኳ አይታ ሮጣ ብትደርስም ኒና በሩን ከፍታለታለች። አንድሪውም እንደወጣ ኒናን ገፍትሮ ከደረጃው ጣላትና ሚሊን ያሳድዳት ጀመር። ከትልቅ ትንቅንቅም በኋላ እንደምንም ሚሊ አምልጣው ተደበቀች። በዚህን ሰዓትም አንድሪው ኒናን አገኛት። ድጋሚ እንደ ድሯችን በሰላም አብረን መኖር እንችላለን ብሎ ሊያግባባት መሞከር ጀመረ። በዚህን ሰዓትም ሳያስበው ሚሊ ከተደበቀችበት ወጥታ ከፎቁ ላይ ወደ ታች ገፈተረችው። ኒናም በፍጥነት ከላይ የተንጠለጠለውን ትልቅ መብራት ፈታችውና በወደቀበት ለቀቀችው። እናም ገደለችው። ለሚሊ ኒና የመብራት አምፖል ለመቀየር ወጥቶ አንሸራቶት ነው የሞተው ብዬ ለፖሊሶች እነግራቸዋለሁ አለቻት። ሚሊ ግን ፖሊሶች ይህን ላያምኑ ይችላሉ ብትላትም ኒና ግድ የለም ለኔ ተይው አንቺን አሁን አምልጭ አለቻት። ሚሊም ከመሄዷ በፊት አንድሪውን ያስነቀለችውን ጥርሱን ከጎኑ አስቀመጠችለት። ፖሊሶቹም ኋላ ላይ መጡና ኒናን የተፈጠረውን ታሪክ ነገረቻቸው። ልጃችንን የአርት ሙዚየም ካደረስኳት በኋላ ስመለስ ነው ወድቆ ያገኘሁት፣ የቤታችን ሰራተኛም የአንድ ሳምንት እረፍት ላይ ነች አለቻቸው። ፖሊሷም እላዩ ላይ የሚታየው ጉዳት ግን ወድቆ ብቻ አይመስልም አለቻትና አንድሪውን እኔ በግሌ ያውቀዋለሁ፣ ከእህቴ ኬቲ ጋር የፍቅር ግንኙነት ውስጥ ነበር፣ ነገር ግን ከሱ ከተለያየች በኋላ በጣም ስለጎዳት ማገገም አልቻለችም አለቻትና ውሸቷን እንደሆነ ብታውቅም አደጋ ገጥሞት ነው በሚለው ጉዳዩን ፖሊሷ ዘጋችው። ፊልሙም የሚያበቃው የአንድሪው የቀብር ስነ ስርዓት ላይ ሚሊም ተገኝታ ኒና አመስግናት ህይወቷን በአዲስ እንድትጀምር ገንዘብ እየሰጠቻት ነው። ፊልሙም እዚህ ላይ ያበቃል። ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ።